ይህም ቪዲዮ የሰራሁት ለኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ ነው። የእናንተ መነካት የኔ መነካት ስለሆነ፣ የእናንተ መደፈር የኔ መደፈር ስለሆነ፣ ጥቃታችሁ ጥቃቴ ስለሆነ፣ እናንተ ላይ የተደረገ ነገር እኔም ላይ ስለሚደረግ እኚህን የሚያክሉ ፓትርያርክ ከኔ እኩል ናቸው ልትል ፈልጋል። ከአንተ እኩል የማይሆኑበትን ይልክ አንድ 3 ወይ 4 ነገር ልንገርክ። ክርስቶስና ሰይጣን ቁማር ተጫወቱ። ሰይጣንና ክርስቶስ ቁማር ተጫወቱ። ሰይጣን በጨበጣ ክርስቶስ የሚያስዞን ቢያጣ ነፍሱን አስዞ ቁማሩን ተበላ ሰይጣን ይላል። አሁን እንዲህ አይነት ጽሁፍ ነው። አሁን በጋሻው ይሄን ጽፎ ነው እንግዲህ የኦርቶዶክስ ሰባኪ ነኝ ስለነበረ ማለት እንኳን ኦርቶዶክስ ሆኖ ወደ ፕሮቴስታንት ሄደ። ፕሮቴስታንት አማኞቹ ራሱ ቀድሞ የነበሩት አማኞች በዚህ ልክ ተናግረው አያውቁም፣ ሰምተን አናውቅም። እና ይህ ወንድማችን ግን እንግዲህ ለላይክ ስብሰባ ይሁን ለምን ፎሎወር ለመጨመር ይሁን አይታወቅም፣ በጣም የሚያሳዝን ነገር ነው የተናገረው። እና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ በዚህ ሰሞን ያው ዮኒ ማኛ ብዙ በተናገራቸው ቃላቶች ብዙ ኦርቶዶክሳውያን እንዲሁም ብዙ የሙስሊም ማህበረሰብ እንግዲህ አማኞችን በጣም እያሳዘነ ይገኛል። እድሜያሱን ተከታትለን እንመለስ። አንድ ልጅ ቤታዩ የምትባል ልጅ ስለተናገረች እኚህን የሚያክሉ ፓትርያርክ ከኔ እኩል ናቸው ልትል ፈልጋል። ከአንተ እኩል የማይሆኑበትን ይልክ አንድ 3 ወይ 4 ነገር ልንገርክ። ከአንተ እኩል የማይሆኑበት አንተ የአጋንንት አገልጋይ ነህ፣ እሳቸው የቤተ ክርስቲያን አገልጋይ ናቸው። የኦርቶዶክስ ቤተ ክርስቲያን አገልጋይ ናቸው። አንተ ራስህንም ቤተሰብህንም የምትመራ ሰው አይደለህም። እሳቸው ቤተ ክርስቲያንን ይመራሉ፣ አብያተ ክርስቲያናትን ይመራሉ እሳቸው። አንተ በእድሜ ትንሽ ነህ። እድሜህን አጋንንት ሲጋልብህ አሁንም ድረስ አጋንንት ሲጋልብህ ያለ ሰው ነህ። እሳቸው የእግዚአብሔርን ቃል ይዘው የእግዚአብሔርን ሕዝብ ለመምራት ለቤተ ክርስቲያን እድሜያቸውን የሰጡ ነው። ድንግልናቸውን ህይወታቸውን የሰጡ ናቸው። አንተ የምትመራው ሕዝብ የለም። እሳቸው የሚመሩት ሕዝብ አላቸው። አንተ ማንም አይሰማህም። እሳቸው ድምፃቸውን ሀገር ይሰማል፣ ቤተ መንግስት ይሰማል ድምፃቸው። ማን ይሰማሃል አንተ? ሞባይላችንን እኮ ሁላችንም ዝግት ካደረግነው ልሳንህ ይዘጋል እኮ፣ መንገድ የለም። የእሳቸው እኮ ብዙ ነገር ዝም ያስብላል። ይሄ ሪያሊቲው ነው የምነግርህ፣ ሪያሊቲው ነው የሚነግርህ። እና አንድ ቲክቶከር አንተን የምትመስል አንድ ቲክቶከር ተናገረችህና ስልካቸው ላይ የራሱ ቲክቶክ የሌሉ ትልቅ አባትን አምጥተህ ለራስህ የተሰጠውን ስም እነሱን ለማናደድ መናገር ምን ያህል ርካሽ የወረድክ ክርስትና ያልገባክ እንደሆነ ማሳያ ነው። ይህን ነገር ልነግር እፈልጋለሁ ወንድም አለ። እኔ በግል ያንተ ጋር ጸብ የለብኝም። ሐሰተኞችን ስቃወም፣ በክርስቶስ ስም የሚወነብዱ ሌቦችን ስቃወም ህይወቴን እስከ ማጣት ድረስ ለክርስቶስ ኢየሱስና ለቤተ ክርስቲያን ራሴን ሰጥቼ ነው የማገለግለው። ይሄን አገልግሎት ከዚህ አገልግሎት ከተጨበጨበልኝ የተዛተብኝ ከተደነቅኩት ጥርስ የተነከሰብኝ ይበልጣል። በዚህ አገልግሎት ህይወቴን ዋጋዬን ተምኜ ነው። እንዳንተ የሰለጠነ አገር ላይ የሆነ አፓርትመንት ውስጥ ቁጭ ብዬ አይደለም የዘላበድኩ የምኖረው። አገር ቤት ነው ያለሁት። ለእያንዳንዱ ለምናገረው ነገር እውነቱን ልንገር፣ ውጤቱን ዋጋ መክፈሉን ልከፍል ነው። ቆርጬ ነው የሚሄደው። አስፋልት ላይ በግሬ ሲሄድ ማን ምን እንደሚያደርገኝ ተማምኜ አይደለም፣ እግዚአብሔር እንደሚጠብቀኝ እግዚአብሔር እንደሚያምኝ የምንቀሳቀስ ልጅ ነኝ። እና በጣም ነው ያዘንኩብህ። እኔም በመናገር አይደለም ያዘንኩት። ከታች ሆኖ የሚያደንቁ ሃይማኖታቸውን የሸጡ የሰው ሃይማኖት ሲሰደብ በልባቸው ጮቤ የሚረግጡ ሰዎች አይወዱክም። እውነቴን ነው የምነግርህ። ተሳድበ ስትጨርስ ስልክህን ስታጠፋው የመንፈስ ቅዱስ ደስታ በውስጥ የለም። መንፈስ ቅዱስም በአንተ ውስጥ ያለ አይመስለኝም። ምክንያቱም መንፈስ ቅዱስ በውስጣቸው ያሉ ሰዎች ስለ ኃጢአታቸው ይወቀሳሉ፣ ስለ ጥፋታቸው እግዚአብሔር ፊት ያዝናሉ፣ በንስሐ ይመለሳሉ። ትናንትና ወንጌል ይዘቅዘቅ ስትል ይቅርታ የጠየቅ አስመስለህ፣ አሁን ግን ወንጌል ይቆየኝ የስድብ ጩቤን አንስቼ የሁሉንም ጀርባ ወጋለሁ ስትል ወንጌል ላንተ ልክ እንደ ኮፍያ፣ ልክ እንደ ፍራውል ኮፍያ ከፈለክ አውልቀህ ቁጭ የምታደረገው ከፈለክ ደግሞ የምትመልሰው
አይነት የቃቃ ጨዋታ ነው ለአንተ ወንጌል። ወንጌል ግን የዘላለም ህይወት ነው። ወንጌል ግን አባቶች በሮም እስር ቤት ውስጥ ህይወታቸውን ያጡበት የተዋደቁበት ቤታቸውን ራሳቸውን ትተው በምድረ በዳና በዋሻ የተቅበዘበዙበት በቀራንዮ መስቀል ላይ ህይወቱን አሳልፎ የሰጠ ስለ ክርስቶስ ሞትና ትንሣኤ የሚኖር ህይወት እንጂ ልክ እንዳንተ የአንድ ሰሞን የቲክቶክ ጊፍት መሰብሰቢያ አይደለም ወንጌል። በብዙ ወንድሞች እየተወገዘ ይገኛል። እንግዲህ ከዚህ በመቀጠል ደግሞ ሙስሊም ወንድማችን ኢሳም ብዙዎቻችን እናውቀዋለን፣ ዮኒ ማኛን አስጠንቅቋል ማለት ነው። ሶ ምን ብሎ ነው ያስጠነቀቀው? እስቲ እንመልከት። ይህም ቪዲዮ የሰራሁት ለኢትዮጵያውያን ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች በሙሉ ነው። የእናንተ መነካት የኔ መነካት ስለሆነ፣ የእናንተ መደፈር የኔ መደፈር ስለሆነ፣ ጥቃታችሁ ጥቃቴ ስለሆነ፣ እናንተ ላይ የተደረገ ነገ እኔም ላይ ስለሚደረግ ይበቃል። ወንድም እህቶቼ፣ ይሄ ቆሻሻ ከዕለት ወደ ዕለት ዝምታችን እዚህ ደረጃ ድርሶታል። የሃይማኖት አባቶችን ሊታፈሩ የሚገባ ልናከብራቸው የሚገባ የትኛውም ሃይማኖት የሌላን ሰው ሃይማኖት እንድናከብር ነው የሚያዘን። እሱ ግን በዚህ ልክ የሃይማኖት አባቶችን ተዳፍሯል። ውጭ ሀገር ተቀምጠው ኢትዮጵያን ማመስ፣ ኢትዮጵያን ትርምስምሷን ማውጣት፣ ሁከት ብጥብጥ በሀገር ውስጥ ለመፍጠር በየጊዜው የተለያየ አጀንዳ እየፈጠሩ እዚህ ተከባብረው የኖረን ህዝብ ለማዋረድ፣ ተከባብረው የኖረን ህዝብ ለማጋጨት ይበቃዋል። ከዕለት ወደ ዕለት የዚህ ልጅ የዚህ ቆሻሻ ልጅ ሀገር የማተራመስ አጀንዳው በዝቶብናል። ወንድም እህቶች ሁላችሁም አካውንቱ ላይ የገባችሁ ሪፖርት እያደረጋችሁ እናዘጋበት። የእውነት ሪፖርት አድርገን እናዘጋበት። ይሄ ልጅ ላችን አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ብዙ ጊዜ ይህ ወንድማችን በህመም 1 አመት እንደተሰቃየና ብዙ ላይፍ እንዳሳለፈ ሰምተናል። አዲስ ነገር አይደለም። ከዛ በተረፈ ግን በዚህ ኮንቴንት መምጣቱ ብዙዎችን አስገርሟል። ምክንያቱም ይህ ወንድማችን ሙስሊም ነው፣ እንደዚህ አይነት ነገር ይሰራል ተብሎ አይታወቅም። ብዙ ጊዜ ፕራንክ እና ቪዲዮ ነገር ፈኒ ነገር ነው የሚሰራውና አሁን ግን በጣም የሚገርም ነገር ነው የተናገረው። እንግዲህ ብዙ ሙስሊም ወንድሞቻችን የሚያሳዝነ ተግባር ሆኗል። ይሄም እሱም ብቻ ሳይሆን ሌሎች ሙስሊሞችም ከሰማችሁ በጣም አዝነዋል በሱ ነገር። እንግዲህ እሱን አንፎሎ በማድረግ ወይም ደግሞ እንዲዘጋበት ጥሪ አቅርበዋል ማለት ነው የቲክቶክ አካውንቱ። እንግዲህ ሁላችንም እንደምንቀላቀል ተስፋ አድርጋለሁ። በተለይ ኦርቶዶክሳውያን የሆነን እምነት ተከታዮች በተቻለ አቅም የሱ ቻናል ላይ ሄዶ ፎሎ ያረግናቸው ካሉ በሱ ዙሪያ ያሉ የተሰበሰቡትንም እነሱንም በአጠቃላይ አንፎሎ ማድረግና ኦርቶዶክስ ቻናሎችን መከታተል እንደሚገባን አምናለሁ። እንግዲህ ከዚህ መቀጠል ደግሞ ቤታዮ እንግዲህ በሱ አጭቅጭቅ ነውና ቤታዮ እንግዲህ ቁም ነገረኛ ሆና በጣም በሚገርም ሁኔታ ለዮናስ መጽሐፍ ቅዱሳዊ የሆነ ትምህርት ምላሽ ሰጣለች እና ይሄ በጣም አስደናቂ ነገር ነው። እስቲ እንከታተላት። ለሃይማኖትም ለብሔርም ለሀገርም ለራሱም ለመቆም መጀመሪያ ለሚቆምለት ነገር ማክበር አለበት አይደለ? እኔ ያው ለምሳሌ ለአባቴ ስቆም አባቶችን ማክበር አለብኝ። ተረዳችሁኝ? አባቶችን ማክበር አለብኝ። ለአባቶች ክብር መስጠት አለብኝ። እኔ አባቴን ስወድና ሳከብር ማለት ነው። በዚህ ጉዳይ ሪከርድ የምታደርጉ ሪከርድ አድርጉ። የደረሰው ደረሰ፣ ያልደረሰው አልደረሰውም። ሰላምዬ የኔ ፍቅር ለአንዴና ለመጨረሻ ነው የምናገረው ይሄን ጉዳይ። የሱን ጉዳይ ነው ዘግቼ ጨርሻለሁ። የዚህም ቦርኮ የቆለጣምን ጉዳይ ግን ማንም ነው ይቅርታ አልጠይቅም። ስሙኝ፣ ያዳምጡኝ። ለአንዴና ለመጨረሻ ጊዜ ነው የምናገረው በዚህ በጉዳይ። አንድ ሰው ለሰው ለመቆም ወይም ደግሞ ለነገሮች ለመቆም ራሱን ማክበር አለበት አይደለ? ራሱ ማክበር አለበት። ሃይማኖቱን ከሆነ ሃይማኖቱን ማክበር አለበት። ብሔሩን ከሆነ የራሱን ለሚቆምለት ብሔር ማክበር አለበት። እኔ ለአማራ ቆማለሁ ወይም ትግሬ ለትግሬ ቆማለሁ ሲል ትግሬ ወዶ አክብሮ ነው አይደለ የሚቆምለት። ኦርቶዶክስ ለኦርቶዶክስ ቆማለሁ ሲል ኦርቶዶክስነቱን አክብሮ ነው። ፕሮቴስታንት ለፕሮቴስታንት ቆማለሁ ሲል ያንን አክብሮ ነው አይደለ? ከዛ በኋላ ልትከራከሩ የምትችሉት እንደ ዚቆለጣም ፕሮቴስታንትን ያዋረደ የሰደበ ሰው የለም አይደለ? እያወጣችሁ ብትፖስቱለት ደስ ይለኛል። መጀመሪያ እሱ ፕሮቴስታንቶችን ሲሰድባቸው ሳዋረዳቸው የነበረውን
ይቅርታ ይጠይቅ። ተረዳችሁኝ? ይቅርታ ይጠይቅና ከዛ እኔን ሊያስተካክለኝ ይችላል። ከዛ ውጭ ግን ፕሮቴስታንቶችን ለፕሮቴስታንቶች ዛሬ ፓስተር ቆለጦ ተባለ ብሎ መጥቶ ሊቆምላቸው ቢመጣ ማንም ሰው አይሰማውም። ለምን መሰላችሁ? ስለያዘውና አንድ ሰውን የማይወደውን ሰው በግለሰብ ስለተጣላ ብቻ ለመጣል ነው እንጂ የመጣው ለሃይማኖት ቆሞ አይደለም። ለሃይማኖቱ ቆመ ታዲያ ለምንድን ነው ዛሬውኑ ወደ ኦርቶዶክስ እመለሳለሁ ያለው? ምን አስባለው? ምን ያስብለዋል? ኢቭን እኔ ራሱ ፓስተር ቆለጦ ብዬ እንደው ተሳድቤ እንኳን ብሆን ይቅር ይበልሽ። በጣም ብዙ ፕሮቴስታንቶች አሉ። እኔ ዘመዶቼ፣ ቤተሰቦቼ ፕሮቴስታንት ናቸው። እንኳን አይደለም እንዲህ ተባለም ብሎ አይደለም እውነት እንኳን ሃይማኖታቸው ቢሰደብ በብዛት ካያቸዋቸው ፕሮቴስታንቶች ጌታ ይባርክሽ፣ ጌታ ይገጽጽሽ ብለው ነው እንጂ የሚወጡትኝ ሃይማኖት ሲሳደቡ አላየንም። እኔ የፕሮቴስታንትን ሃይማኖት አልተሳደብኩኝም። ፓስተር ነኝ ስላለ ብቻ እንደዛ ነው ወደ ፓስተርነት ሁሉም ዘፈን ሲያወጣ ታስታውሳላችሁ። ፓስተር ነኝ እያለ በ3 ወር ተመለሰ ምናምን እያሉ ሴጋ ወቴት እያሉ ቪዲዮ በዘፈን ምናምን ሰርተውበታልና እንደሱ ሃይማኖትን የተሳደበ የለም። ፕሮቴስታንት እምነትን አንድ ቀን ተሳድቤ አላውቅም። አሁን በዩ ጩፋ በምናምን እያሉ ወይም ደግሞ በኦርቶዶክስ እምነት በእነዚህ ምንድነው ሙድ ይሰላለቃሉ አይደለ? እኔ ጀስት አይኖ አሳብጀዋለሁ እንደዛ ነው እንጂ እኔ ፕሮቴስታንት እምነት ተከታዮች ብዙም ይወዱኛሉ። ማዘሬ ፕሮቴስታንት እምነት ተከታይ ናት። ማዘሬ ስላችሁ ስቴፕ ማሜ ማለት ነው። ደሞ ሄዱና ባለፈው ሙስሊም ናት አልሽ ዛሬ ክርስቲያን ናት አልሽ እንዳትሉ። ትክክለኛ እናቴ ሳትሆን የአባቴ ባለቤት ማለት ነው እሷ ፕሮቴስታንት ናት። የፕሮቴስታንት እምነት ተከታይ ናት። ነገር የሚሉትን ስለማቅ ነው። ተረዳችሁኝ? እኔ ፕሮቴስታንት እምነት ምሳደብ ባለጌ አይደለሁም። እንኳን ፕሮቴስታንትን አይደለም ሌላ እምነትም ውስጥ ገብቼ ማቦካ ምብኳካ ሰው አይደለሁም። እምነትን ያቦካ ያጨማለቀው እሱ ነው። አሁን የቀረው ቡዲዝምን ይቀበል እና እኔ የፕሮቴስታንት እምነት ተከታይ እህት ወንድሞቼ ተከባብረን ተዋደን እስከዛሬ አብረን የቆየነን ከናንተ ጋር ምንም ነገር የሚያነካካን የሚያደራርሰን ነገር የለም። መጀመሪያ ደረጃ እምነቱን በደንብ ይረዳ። ለፕሮቴስታንት እምነት ለፓስተርነት እቆማለሁ ብሎ ከመምጣቱ በፊት ፕሮቴስታንት እምነት ሰውን ለማስተማር እየሰደባችሁ የሰውን ሃይማኖት እያዋረዳችሁ ሰውን ይቅርታ አስጠይቁ አይልም። ፕሮቴስታንት እምነት እኔ እስከማውቀው ድረስ እኔ እንኳን ተበላሽቼ ባለጌ ቦን ከሆነ ጌታ ይባርክሽ፣ ጌታ ይገጽጽሽ፣ ይሄን ማስተካከል አለብሽ ተብሎ ተመክሮ እንጂ ሰው ልጅ እንደው ስህተት ቢኖር በሚመለሰው እንጂ የሌላን ሃይማኖት መጽሐፍ ቅዱስ ላይ የተቀመጠውን ሃይማኖት ጴጥሮስን ጳውሎስን ማንን ሲሳደብ ነበር? ፕሮቴስታንቱም ላይ እኮ ጴጥሮስን ጳውሎስን ተቀምጠዋል እኮ አልተቀመጡም? እንዲወዶች ማለት አሁን እሱ ምንድነው ያለው? ጴጥሮስን ነው ማን ነው ሳደባሉ አለ። ጴጥሮስም እኮ ፕሮቴስታንት እምነቶች ላይ መጽሐፍ ቅዱሳቸው ላይ ተቀምጧል እኮ። ኢዮብን ሳደባለሁ ኢዮብ እንደዚህ ይለዋል አለ። ኢዮብ እኮ ፕሮቴስታንት መጽሐፍ ቅዱስ ላይ ተቀምጧል። እኔ አንድ ግለሰብ ነው የተሳደብኩትኝ ፓስተር ቆለጦ ብዬ ፓስተር ነኝ ስለሚል ፓስተር ደግሞ እንደ ማዕረግ ስም ነው። ዶክተር ፕሮፌሰር እንደምንላቸው ኢንጂነር ምናምን እንደምትሏቸው ፓስተር ስለተባለ ነኝ ስላለ እሱ በግለሰብ እሱን እንጂ ቆለጣም ያልኩትኝ የፕሮቴስታንት እምነት ተከታዮች ፓስተሮች እንዲህ ናቸው ብዬ አልተናገርኩኝ። እንደ ግለሰብ ነው የተናገርኩትኝ። ኢዮብን እንደዚህ ነው ያለ የተጣራ ኢዮብም የመጽሐፍ ቅዱስ ስምን ኢዮብም እኮ ፕሮቴስታንቶች ላይ አለ። ጳውሎስንም እኮ ሲሰድበው ጳውሎስም የፕሮቴስታንቶች መጽሐፍ ላይ አለ። እነ ጴጥሮስ አሉ የሉም እንዴ? እነ ሳራን እነ አብርሃምን ሲሳደብ እኮ እነዚህ ሁሉ መጽሐፍ ቅዱስ ላይ የፕሮቴስታንት እምነት ተከታዮች ላይ አለ። በነገራችን ላይ ኤንጅል የኔ ፍቅር እና ለፕሮቴስታንት ለፓስተርነት ሊከራከር ሲመጣ ግን ኦርቶዶክሶች ላይም ፕሮቴስታንቶች ላይም ያለው መጽሐፍ ቅዱስ ላይ ያሉትን ነቢያቶችን ምኖችን እየሰደበ እያዋረደ ነው ለፕሮቴስታንት እምነት የሚቆመው። እስኪ ንገሩኝ፣ ስለ ኢዮብ ታሪክ የለም ፕሮቴስታንት ላይ? እስኪ ንገሩኝ። ኢዮብን ሲሳደብ ነበር። ኢዮብ የለም ፕሮቴስታንት ላይ ውዶቼ? ስለ ኢዮብ ታጋሽነቱ ትግስቱ ምናምን እየተባለ ፕሮቴስታንት ላይ ተቀምጦ የለ? መጽሐፍ ቅዱሳቸው ላይ ተቀምጦ የለ? ኦርቶዶክስ ላይ ተቀምጦ የለ? ታዲያ ለምንድን ነው የሚሳደበው? ፓስተር እኮ የማዕረግ እንደ ማዕረግ ስም ነው የተሰጠው።
እነሱን የተሳደበ ታዲያ እንዴት ነው ለፕሮቴስታንት እምነት ተቆርቋሪ? በፍጹም አይደለም። እኔ ደግሞ ያንን ያልኩትኝ ዛሬ አይደለም ቆይቷል። የተጣላን ሰሞን ነው ያንን ያልኩትኝ። ከዛ በኋላ ስሙንም ጠርቼም አውርቼውም አላቅም። ዛሬ ግን ወደ ስድብ መመለስ ስለፈለገ የኦርቶዶክስ ሃይማኖትን መሳደብ ስለፈለገና ኦርቶዶክስና ፕሮቴስታንትን ለማጋጨት ስለፈለገ ነው። አይ የፕሮቴስታንት እምነት ተከታዮች በሌላ መንገድ ከተረዱ ብዬ እንጂ እኔ ለዚህ ለቆረቆራም አላስረዳውም። አሁንም ፓስተር ቆለጦ ነው የምለው፣ የሚቀር ነገር የለም። እሱን በገዛ አፉ አግምቻ አበላሽቼ ማንነቱን ከዚህ በላይ እንዲያወጣ እንጂ ማረገው እኔ ከሱ ጋር ቁጭ ብዬ አልመላለስም። ግን ብዙ የፕሮቴስታንት እምነት ተከታዮች ስላሉ እኔም በቤተሰቤ ስላለ በሌላ መንገድ እኔ ማንንም አልፈራም ውዶች፣ እንዳይከተሉብኝ እንዳያስቡ ካሉ ማንንም የሚያስብ የለም። እሱን አምኖ የሚያስብ የፕሮቴስታንት እሺ ቤታዮ እንግዲህ ኦርቶዶክስ ነች፣ ብዙዎቻችን እናውቃታለን። ሰው እንግዲህ ኦርቶዶክስ ማለት እንደዚህ ነውና ይህን ነው እንግዲህ ስትናገር የሰማ ነው። ብዙ ጊዜ እናያታለን በቲክቶክ መንደር ላይ። እሷ ግን በጣም በሚገርም ሁኔታ በመጽሐፍ ቅዱሳዊ ማስረጃ ሰው መጥላት እንደሌለብን፣ መሳደብ እንደሌለብን፣ አባቶችን ማክበር እንዳለብን ሁላ ስትናገር ነበር እና በጣም ደስ የሚል ነገር ነው። እግዚአብሔር ይስጥሽ፣ ቃለ ሕይወት ያሰማልን እህታችን። እንግዲህ በስተመጨረሻ ማቀርብላችሁ ደግሞ የሰሞኑ የበጋሻው መግለጫን ተከትሎ በጋሻውን የተያዙ ነገሮች ሚስጥሮች እየወጡ ነው ማለት ነው እና ይህ ወንድማችን ደግሞ የሚለን መናፍቅም ለመሆን ወይም ፕሮቴስታንትም ለመሆን እውቀት ያስፈልጋል። በጋሻው ደግሞ እውቀት የለውም እያለን ነው። እንዴት ነው ይሄ ነገር? እስቲ እንስማውና እንመለስ። ክደት እውቀት ይፈልጋል። ይሄ የሆነ ያኛው የትናንትናውንም ክደት እንኳን ለመጥቀስ የአርዮስንም ክደት ይሁን የንስጥሮስንም ክደት ይሁን አሻሽሎ ለማቅረብ እንትን ይፈልጋል። የሱን ብናገራቸው ክደቶች አሁን እሽታውል የምትባል ትንሽ መጽሔት ይዣታለሁ። አሁን እዛች ላይ ጻፋታለች። ክርስቶስና ሰይጣን ቁማር ተጫወቱ ይላል። ሰይጣን እና ክርስቶስ ቁማር ተጫወቱ። ሰይጣን በጨበጣ ክርስቶስ የሚያስዞን ቢያጣ ነፍሱን አስዞ ቁማሩን ተበላ ሰይጣን ይላል። አሁን እንዲህ አይነት ጽሁፍ ነው አሁን በጋሻው ይሄን ጽፎ ነው እንግዲህ የኦርቶዶክስ ሰባኪ ነኝ ስለነበረው ነገረ ድነትን ክርስቶስ በቀራንዮ የፈጸመውን ድነት እንኳን ቁማር ብሎ የሚያስቀምጥ ሰው ነው። ከዛ በኋላ ያስተማራቸው ትምህርቶች በቪዲዮ አሉ እንዲወገዙ ያደረጋቸው። አንድም ጊዜ አሁን ማነሳለሽ ምን አለ መሰለሽ አንድም ቦታ ላይ የግለሰቦች ስም ሳይወገዙ የተነሳበት ቦታ የለም። በጋሻው የመጨረሻ የውግዘት ደብዳቤ እንዲወገዙ መጡት በረከታቸው ደርብን አሁን በህይወት የሉም። የሐዋሳው ሀገረ ስብከት ሊቀ ጳጳስ የነበሩ ያኔ ሐዋሳ፣ ዲላን፣ ቡርጂ፣ ገዲኦን እነዚህ ሁሉ አንድ ላይ ሰብስበው ብፁዕ አቡነ ገብርኤል ናቸው ይዞ የመጡት ስብከት። እቺ ቤተክርስቲያን ጋለሞታ ናት። ቤተክርስቲያኒቷን ማለት ነው። አሮጊቷ ሳራ ብሎ ተሳድበዋል። እመቤታችንን ብዙ ነገር ብለዋል። አሁን እሱ ያለውን መድገም አልፈልግም። ብዙ ነገር ካለ በኋላ ቡርጂ የሚባል ሀገር ሶያማ ሄዶ ይሄን ነው የተናገረው። ጋላሞታ ቤተክርስቲያን፣ ማትረባ ቤተክርስቲያን ያላለው ነገር የለም። እያለቀሱ ነው ያቀረቡት ሲኖዶሱ ላይ። ያኔ ነው የሱ ጉዳይ ሁሉ ተሰብስበው ስታይ ህልም ያለ ምንፍቅና። ከዛ በፊት ግን በጋሻውን በማህበረ ቅዱሳን በኩል በሰባኪያን በኩል ከአንዴም ሁለቴ ከሁለትም ሶስቴ ጠርቶ ማናገር ተሞክሮ ነበር። ትዕቢቱ ጫፍ ላይ ስለነበረ ማንንም አይሰማም ስለነበረ እንጂ በጋሻው ከሁለት ሶስት ጊዜ ሰባኪያን አናግሮታል። አለ ዶክመንት ወረቀት ሁሉ አለ ማምጣት ይችላል። የመወያያ ነጥብ ተብሎ ቁጭ ተደርጎ ሁለት ሶስት ጊዜ አሁን ስማቸውን ማልጠራ ትልልቅ ወንድሞቻችን ጠርቶ አናግረውታል። ከአንዴም ሁለት ከማህበረ ቅዱሳንም ከሰባኪያንም ህብረት በፍጹም ልመለስ አልቻለም። መጨረሻ ላይ የሆነው ምንድነው? ቤተክርስቲያኗን ሰደበ። መጨረሻዎቹ አካባቢ እኮ ቸርች አሁን የከፈተው ቸርች ሳይከፍት እኮ ቸርች ብለው ጥቂት ወንድሞች ተሰብስበው አለ ቪዲዮ እሱም ከፍተው አይናቸውን ጨፍነው ሃሌሉያ ወደ ማለት ሁሉ ገብቶ ነበር ኦርቶዶክስ ውስጥ እያሉ ማለት ነው። ያ ሁሉ በማስረጃና በመረጃ ከቀረበ በኋላ ነው የተወገዘው ነው። እሺ፣ ስለዚህ አሁን የመጀመሪያው ጥያቄ ላይ ስንጠቀልል የመጀመሪያውን ሐሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይነት የፈጸመችው ጭፍጨፋም አሰቃቂ ድርጊትም የለም በታሪክ ማለት ጭፍጨፋ ቀርቶ አልኩሽ እኮ አሁን ሳነሳለሽ ነበር። ከየት የመጣ ሐሳብ ነው ታዲያ? ዛቴ እሱን እኮ ነው የምልሽ። በጋሻውን አሁን በእውነት በቤተክርስቲያኒቷ መደብደብ ሌላ ነገር ብኖር ከበጋሻው ነበር የሚጀመረው። እንደ በጋሻው እኮ ቤተክርስቲያኒቷን የተሳደበ የለም። አሁን እኮ ብዬሻለሁ አውደ ምሕረት ላይ ያን የሚያክል እምነት ወዳድ ህዝብ ባለበት ቦታ ጋለሞታ ክርስቲያን ብሎ ተሳድቧል። ማንም አልነካውም። እንደውም ይልቁንስ በጋሻው አንድ ጊዜ ወጣቶች ማስታወሰው ልንገርሽ፣ ወላይታ ሶዶ ላይ ነው። ወላይታ ሶዶ ወደ ተርጫ መባል ቦታ አስተምሮ ሲመለስ አቢጾም ነው። አቢጾም ኒቆዲሞስ እሁድ አልፎ ሰኞ ነው አስተምሮ ሲመለስ፣ ሰኞ ወላይታ ይገባል። በጋሻው ይሄን ያውቃል። ሰኞ ወላይታ ሲገባ
የፕሮቴስታንቶች ምግብ ቤት ይላል ተደብቆ አብይ ጾም ነው ሲሄድ አብሮት ያሉ አሁን ስማቸውን ማልጠራ ዘማሪያን አሉ አብረው ገብቶ ስጋ ያዛሉ አብይ ጾም ነው ተመልከች ኦርቶዶክስ ውስጥ ነው ያለው አሁን ስናገር እዚህ ላይ እኔ ኦርቶዶክስም ይያለው ስነ ምግባር አለኝ ያኔ ጫት አልቀምም ያኔ መጠጥ አልጠጣም ማህበረ ቅዱሳንን ሰድቦ ድሬዳዋ ላይ ማህበረ ቅዱሳን እንዲ ደም አፍሳሽ ምናምን ብሎ እኮ መጥሪያ ይዞ ቤቱ ሄዱ ጊዜ ምን ሲያደርግ ነበር የተገኘው ጫት አልቀምም እንትና አላደርግም ይላል አይደል ያኔ ያዩ ሰዎች ምን ነበር ሲያደርግ ነበር በጋሻው እሱ ምግባሩ ስለሆነ አሁን እዚህ ለኛ ወደ አይሆንም ግን ተደብቆ ስጋ ይበላል ተደብቆ እዛ የፕሮቴስታንቱ አስተናጋጅ አንዱ የኦቶና ማርያም የት ወላይታ ኦቶላ ማርያም ሰንበት ተማሪ ነው በስራ እዛ ሆቴል ውስጥ ይሰራል ሳይበጋሻው ነው በወላይታ ምድር የተከበረ የምታወቅ ትልቅ ሰባኪ ነው ይደነግጥና ልጆች ጋር ይደውላል በጋሻውና ያሬድ ዮሐንስ ይባላል አሁን እሱም ቸርች ከፍቶ ወጥቷል በጋሻው ያሬድ ዮሐንስና ነዘማሪ ገለኮ እዚህ ምግብ እየበሉ ነው አሉ ልጆች ወጣቶቹ አሉ አሁንም ሮጠው መኪናቸውን አስነስተው ይሄዳሉ ሲሄዱ እየበሉ አገኙት እዛው ያኔ አታዋርደንም ብለው ከምግብ ቤት አውጥተው በመኪና ተሳፍረ ሄድ እንጂ የኛን ስም አታጠፋም ብለው ከወላይታ ከተማ እጁን እንኳን አልነኩትም መመታት ቢሆን እኮ ከበጋሻው ነበረ አውደ ምሕረት ላይ ተሳድበዋል ቤተክርስቲያኗን ተሳድበዋል እገሌ የሚባል እስቲ ማን የሚባል ሰባኪ የት ቦታ በምን ምክንያት አሁን እኮ ቤተክርስቲያኒቷ ውስጧ ሆነው ደሞዟን አሁንም ድረስ እኮ ታድሶ ቤተክርስቲያኗ ውስጥ ይኖራሉ ቅዱሳን ለብሰው ቆቧን ደፍተው ቅዳሴዋ የቀደሱ መስሎ የሚኖሩ አሉ ደሞዝ የተከፈላቸው ታድሶ በባህሪው በጣም ተመሳስሎ የሚኖር ነው እስስት ነው አይደለም ልደበደብ ሌላ ነገር ያደርጋል እንጂ ይሄን ታሪክ በጋሻው ከየት አመጣው ብትይ አሁን አንድ ሰው እስቲ በዚህ ጉዳይ የደረሰበት ተብሎ ብትጠየቅ ማቀም ይሄን ይመስላል ማለት ነው የበጋሻው ታሪክ ይሄን ይመስላል ባጭሩ ማለት ነው ሶ እንግዲህ እናውቀዋለን በጋሻው ብዙዎቻችን የምናውቀው በድምጹ ነው ያን ያክል ስብከቱም ሰው ለውጦ ወይም ደግሞ አስተማሪ ሆኖም አይደለም ብዙ ስብከቶቹን ካያችሁ ሶ አሁን ደግሞ ለይቶለት እንግዲህ እንደምታዩት ሆኗል ማለት ነው ሶ ይሄን ይመስላል እንግዲህ በስተመጨረሻ ላስተላልፈላችሁ የምፈልገው ነገር ምንድነው በተቻለ አቅም በዚች ኢትዮጵያ በምትባል ሀገር ላይ ተከባብረን መኖር እንዳለብን ነው ለምሳሌ ሙስሊም ኦርቶዶክስ ፕሮቴስታንት ሁላችንም አንድ ላይ ነው የምንኖረውና ጎረቤት ሆነናል ዘመድ አለ ሶ በዚህ ሁኔታ ላይ አንዱ ያንዱን ሃይማኖት በማጠልሸት ያንዱን ደግሞ ትክክል አይደለም ብሎ ከመወቃቀስ የሁላችንም ተከባብረን መኖሩ በጣም መልካም ነው ብዬ አስባለሁ እንደ ዮናስ አይነት ወይም ማኛ አይነት ሰዎችን ደግሞ ካጠገባችን የሚርቁበት ሰላማችንን የሚያደፈርሱትን ከኛ እንዲርቁ በማድረግ ሰላማዊ ህይወታችን የተጀመረው እንዲቀጥል መሆን አለበት ብዬ አስባለሁ ሶ ሁላችሁም ይሄን ሐሳብ እንደምትወዱት ተስፋ አድርጋለሁ ስለዚህ ይሄን ይመስላል የዛሬው ፕሮግራማችን ለቻናላችን አዲስ ከሆናችሁ ላይክ አድርጉ ሰብስክራይብ አድርጉ በቀጣይ ቪዲዮ እንገናኛለን ሰላም ሁኑ